أبو بكر الصديق والله ምግብም የሚጠጣም ነገር አልቀምስም ነብዩ ሰለላሁ ዐለይሂ ወሰለም በአይኔ እስካላየኋቸው ድረስ አሉ። ውሰዱኝ አሉ። ራሳቸውን ስተው ውለዋል። ቅርብ ጊዜ ነው የነቁት። መብላትም መጠጣትም አልችልም እሳቸውም በአይኔ እስካላየሁ ድረስ አሉ አቡበክር ሲዲቅ ረዲየላሁ ዐንሁ። እንደዛ ከሆነማ የተወሰነ ሰው ይረጋጋ፣ ወደ ቤቱ ይግባ፣ ስክን ይበልና ይዘንህ እንሄዳለን ብለው ከተረጋጋ ከሰከነ በኋላ ሰው ሁሉ ወደ የቤቱ ከገባ በኋላ በሁለቱ ሴቶች ትከሻ ላይ ተደግፈው አቡበክር ሲዲቅ ረዲየላሁ ዐንሁ መራመድ አልችል ብለው በኡሙ ጀሚል እና በኡሙል ኸይር ትከሻ ላይ በእናታቸውና በኡሙ ጀሚል ትከሻ ላይ ሆነው ወደ ነቢዩ ዓለይሂ ሰላቱ ወሰላም ወዳሉበት ሄዱ። ነቢዩ ዓለይሂ ሰላቱ ወሰላም ጋር ሲገቡ ፈአከበ ዓለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቀበለህ። ነቢዩ ሰለላሁ ዐለይሂ ወሰለም ድፍት ብለው አቡበክርን ይስሟቸው ጀመር፣ ሳሟቸው። እዛ የነበሩ ሙስሊሞችም ሁሉ ወረቀ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ረቀተን ሸዲዳ። ነቢዩ ሰለላሁ ዐለይሂ ወሰለም በጣም አዘኑ። በቃ አቡበክርን በዛ ሁኔታ ሲያዩአቸው አልቻሉም። አቡበክር እንዲህ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም አዝነው ሲያዩአቸው ቢአቢ ወኡሚ ያ ረሱለላህ፣ እናቴም አባቴም ፊዳ ይሁኑልዎት አንተ የአላህ መልእክተኛ፣ ለይሰ ቢ በእሱን ኢላ ማ ናለ ልፋሲቁ ምን ወጅሂ፣ ትንሽ ፊቴ ላይ የተመታሁት ነው እንጂ ደህና ነኝ እኮ አይዞት አሏቸው። እቺ እናቴ ወሃዲሂ ኡሚ፣ እቺ እናቴ እኮ በረቱን ቢወለዲሃ፣ ልጆቿን በመንከባከብ የምትታወቅ ጥሩ እናቴ ነች። አንተ ደግሞ የተባረክ ነብይ ነህ። ወደ አላህ ጥሪ አድርግላት፣ እስኪ ዳዕዋ አድርግላት፣ አላህንም ለምንላት፣ ባንተ ከጀሃነም ነፃ አላህ እንዲያወጣት እንዲያድናት ዱዓ አድርግላት፣ ዳዕዋም አድርግላት አሉ። ረሱል ዓለይሂ ሰላቱ ወሰላም ዱዓ አደረጉላት፣ ወደ እስልምናም ጠሯት። ኡሙል ኸይር ሸሃዳ አደረገች ማለት ነው። የአቡበክር ሲዲቅ እናትም እስልምናን ተቀበሉ ማለት ነው። እንግዲህ አቡበክር መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር አቡበክር ረሱል ዓለይሂ ሰላቱ ወሰላም ማንንም ሰው ዳዕዋ አድርጌለት ወደ እስልምና ጠርቸው ያላመነታ የለም አሉ። መለስ እንደው እንዴት ነው ያላለ የለም ኢላ አቡበክር፣ አቡበክር ሲቀራሉ። ሁሉም ሲክደኝ ያመነብኝ እሱ ነው። የሁሉንም ሰው ውለታ መልሰናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የሁሉንም ሰው ውለታ መልሰናል። የአቡበክር ሲቀር የእሱን ውለታ አላህ ይመልስለት። ወደ መስጂድ ነበዊ የሚያደርሱ የሰሓቦች በሮች አሉ። የሰሓባ ቤቶች በመስጂዱ በኩል በር አድርገው ወደ መስጂድ ነበዊ መግቢያ በር ይከፍታሉ ሰሓቦቹ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም የሰሓቦች